አስተናጋጅ እናቴ እንዴት ነሽ? ሰላም ነው አለሽ? የሚበላ ምን አላችሁ? ጮርናቄ ተፈርሾላ ኮርኒስ ተኮንድሾ አለ። ጮርናቄ ተፈርሾ? አዎ። ምንድነው ጮርናቄ ተፈርሾ? ምንድነው ያለው? ፍርፍር በእንቁላል። ፍርፍር በእንቁላል ነው ጮርናቄ ተፈርሾ ምናምን ስምት ቀይሩት። በቃ ፍርፍር በእንቁላል ብላችሁ አታመጡም እንዴ? እሱን አምጪልኝ። እሺ ጋሺ አለቀ። ይሁላ ሰዓት ቆይተሽ በጣም ይቅርታ። ወይኔ ጌታዬ ወይ ኧረ ተረበረ። እሺ ምንድነው ሌላ ያለው? ማዕበል ጋዝ ላይትና አረም ለብለብ ስሙን እንኳን በለውም አይደል እንዴ? ምን አይነት እንደው አፈር የበላ ስም ነው የምታወጡት? ማዕበል ጋዝ ላይት ምንድነው? መረቁ ስለበዛ ነው። አረም ለብለብ ምንድነው? ጎመን በቆጮ አትሉም እንዴ ታዲያ? አረም ለብለብ ምናምን በቃ እሱን ይዘሽልኝ ነኝ። እሺ ምን አይነት ጊዜ ነው ጋሺ? ጎሽ ምግቡ ሴታል አልቋል አሉኝ። ይሄ ወላ ሰዓት እንደው አንጀቴ ተጣብቆ አልቋል ማለት ነው። ምንም የለም። አንድ ምግብ እንኳን የለም። አንድ ምግብ አለ። ምንድነው ያለው? አረንጓዴ ጨቅጨቅ ሰው ለጥለጥስ የላችሁም? እሱ እንኳን የለንም። አንቺ ጀምራል። ነይ ምን ጋር ነው? ቆይ ለምን ደውይና ጠይቂው። ያንን ልጅ ለምን አንጠይቀው? እዛ ጋር ያለው አባቴ ነይ ሳንዲ በናሽ ሆነ ጥያቄ ልጠይቅሽ። እንትን እዚህ አካባቢ ሆነ ረዘም ያለ ድልድይ አለ ተብሎና ድልድይ አዎ ሲነገር ናፍቆትም በሞቴ ትዝታም በሞቴ ገለል አድርጌው ካይኔ ማፍቀር ሰውነቴ ባባ ምንድነው የጠየቅኩሽ እኮ ቦታ ነው። ምንድነው የምትዘፍኝብኝ? አጉል ዘብ ቆሞለታዬ ሀገር የተኛ ሳስብሻራለው ያንቺ በሽተኛ አንድ ምን ሆነ? ቦታውን ትነግረኛለህ? አልነግረኝም። ቤቤ ተሰራናይ አይደብል ለኑሮ ተሞሽሮ ለሳብ ለፍቅር ተድሮ አንቺ ዝም አትይም እንዴ? ምን ነው ተረቺ ተድሮ ለፍቅር ተድሮ መሄድሽን ተይው መራቅሽን ተይው መሄድሽን ተይው መራቅሽን ተይው ፍቅርን እንደመላ ጠበቅ አድርጌው ጨርሰሃል? እርግጠኛ ነህ? አሁን ቦታውን ተነግረኛለህ? ድልድዩ ምኑ ጋር ነው ያለው? ምን አውቃለሁ እኔ። ምንድነው ኦዲሽን በጣም ይገርታታ አይኑ አርፈደናል፣ ግን በቃ አሪፍ ነገር ነው ዘኔ ቆንጆ ነገር እናሰኛለን። ያው አሁን በቃ ግን መስጊድ እየመለሱ ነው። ቆንጆ ነገር ኧረ አንድ ሰውኛ ተናነቀ በቃ አለቀኩ። በጣም ጀግና አክተሮች ነን። ተቆራረጠ ደግሞ ምንም አታፍርብን። እሺ ስለዚህ አንድ ስቶሪ ልንገራችሁ። እሺ አንተ ልጅ ሞታለች፣ አንተ ደግሞ የሱ ልጅ የገደልከው ነው። ስለዚህ የሆነ መንገድ ላይ ትገናኛላችሁ። እዛ ላይ የምታሳዩኝ ሪአክሽን ይሳሳል። እሳቷን ማለት ነው። አክሽን በለው። ሬዲ አክሽን። አንተ ነህ ልጄ የገደልካት። ንቀት ነው እንዴ? ልጅ እዚህ ባለጌ ነች እኮ አታውቅም። ኧረ ለምን እንደው ይደረዛ ያማል ጨዋታ መሰል ያስኩት እኔ ጀማና መስሎ ጭራሽ ያመጥ ጨለሰር ገብቼ ኦቶማቲክ ከልት መሰላችሁ ያስኩት ሁሉስ ወንድሞቼ እህቶቼ ዛሬ ይዤ የመጣሁት የቢዝነስ አይዲያ ፈጣሪ ነው። እንቅልፌን ነስቶኝ ነው ያደርኩት። የመጨረሻ በቃ ላይፋችን ሊቀየር ነው የመጨረሻ። በስመ አብ ኬት እንደገመጣለኝ ይኸውልህ፣ ተርዚና እንይዛለን። ያማል ምንድን ነው ያልከው? ተርዚና እንይዛለን። ያበደ አይደለም። ጥቅሙ ገብቷል። የተርዚና ጥቅም ገብቷል። ሰው ልጅ እኮ ሳያዳምጥ እኮ ነው እንትን የሚለው እኮ። ተረዳኝ። መጀመሪያ ምንድነው አይዲያው? ሐሳቡ ምንድነው የሚለው ነው ያለው። ዋናው አይዲያው ዋናው አይዲያው ምን መሰለህ? ተርዚና የሚይዙ ሰዎችን አንደኛ ታይም ሴቭ አደርግላቸዋለሁ፣ ሁለተኛ ጉንጫቸውን ከማልፋት ዳኑ ማለት ነው፣ ሶስተኛ ይሄ ጥርስ የሚበልዘው ነገር አለ አይደል? እሱ ተረፉ ማለት ነው። ስለዚህ ለነሱ እኔ ተርዚና ይዝላቸዋለሁ። ማን ተርዚና እኮ የሚያዘው እኮ ሰው ሊመረቅን ሲፈልግ እኮ ነው እኮ ምን አልተስማማ ተውት። ሁለተኛው ስትሰሙ ማለት ነው ይሄ አይምሮ ነው የሚፈነዳል። የመጨረሻ ግራጁዋሊ ላይፋችን እንዲህ ነው የሚቸነጀው። ሁለተኛው ማለት ነው ሉሉ እንወልላለን።
ሉሉ እንወለናለን። ወንድሜ ሰላም ነው? አንድ ጌም ልናጫውትሽ ነው። ምን መሰለሽ? ቲክቶክ ነው። ችግር የለውም። ምን መሰለህ? አንተ የዘፈን ርዕስ ትነግረናለህ ወይ እኛን ዘፈን? የተመቸኝን አንዱን ዘፈን መርጠህ ቅር አለኝ ነገርሽ ጣፍጠሽኝ መምረርሽ እንቆቅልሽ መስሎ ጨዋታሽ ከብዶኛል ሁኔታሽ በሙሉ ተለውጦብኛል ምናምን የሆነ እሱኛውን እንትን ወይ ደግሞ ማለት ነው እንግዳ ልጅ ነይ እንግዳ ልጅ ነይ እንግዳ ልብ ያስቦሻል ነይ አይኔን አፍቆሻል ነይ እንግዳ ምናምን እንግዳ ወይ ደግሞ ሌላ አንዱ አረጋም ምንድነው አንተ ችግር አማራጭ አልፈልግም በቃ አንዱ ላይ ረክታ ምን ማለት ነው ምን አይነት ወይ ደግሞ አታማል እንዴ በእናትህ ወይ ደግሞ ጨዋታ አቋር ለማለት ነው ወይ ደግሞ ዙም ታረጋሻል እንደዚህ እኮ መሆን ይችላል አይሆንም ዙም ታረጋሻል ፎከስ ማለት ነው አንተ ተነክስልኛል እንዴ ችግረው ከመኪና አትወርዱም እንጂ ትንሽ ብትወርዱ ምርጥ ነው። እናንተ ደግሞ ይሄ እንደዚህ ዳንሳችሁ በቀል እንጨት የምታረጉት ነገር ነው። ግን አሪፍ ነው ግን ይመቻል። የሆነ አንዳንዴ የሚጮሁት ነገር ደግሞ አይደማምሬጩ ድምጻችሁ ተመችኛላችሁ። አመላችሁ ቡን ብሎ ከንፈራችሁ ደርቆ ምናምን ነው እንጂ ካሜራ ስር መቀርቡት በጣም ነው የምትመቹ። እንግዲህ አመቱን ጌታ የሰላም ያድርግልን፣ አሜን። የደስታ ያድርግልን፣ አሜን። የብልጽግና ያድርግልን፣ የሰላም ያድርግልን፣ አሜን።